ሰላም እንዴት ናችሁ? እንዴት አደራችሁ? ዛሬ እንግዲህ ሰንበት ነው፣ እሁድ ነው ቀኑ። የሆነ ቦታ ይዣችሁ ልሄድ ነው። ርቀት ቦታ ነው። አሁን ኤፍኤም አካባቢ ነኝ፣ ደብረ ማርቆስ 7 ኪሎ ሜትር አካባቢ ስለሆነ የግድ ባጃጅ ያስፈልገናል መጠቀም። ባጃጅ ጋር እየሄድኩ ነው። እንግዲህ ባጃጅ ውስጥ ገብቼ ጉዞ ጀምረናል። እየሄድን ነው። እዚህ ትልቅ ሆቴል አካባቢ የትራፊክ መጨናነቆች ይታያሉ። እንግዲህ እንደምንም ብለን እየሄድን ነው፣ እያቆራረጥን እየሄድን ነው። አሁን ፕሪፓራቶሪ አካባቢ ፕሪፓራቶሪ የተማራችሁ ልጆች እንድታስታውሱት እዛ ፕሪፓራቶሪ አካባቢ ነን ያለን። አሁን እንደምታዩት ይኸው በሩ እያሳየዋችሁ ነው። እየሄድን ነው። አሁንም ጉዞ ጀምረናል። በጣም አጓጊና በጣም የሚስብ ቦታ ነው ይዣችሁ የሚሄደው። እዚህ መብራን ኮሌጅ አካባቢ ነን አሁን እየሄድን ነው። ውትርን መስክ ትባላለች። ይቺ በጣም ልምለምና ደስ የምትል ቦታ ናት። ውሃም አለ ላሸዋና ለተለያዩ ነገሮች በመኪና ውሃ ከውትርን ወንዝ ይቀዳሉ። እንደምታዩት እየሄድን ነው። በጣም አጓጊ ቦታ ነው የምንሄደው። እንግዲህ እዚህ ጎተራ የሚባል አካባቢ ነው። በደርግ ሰዓት እህል ይከዘንበት የነበረ ቦታ ስለሆነ ነው ስሙ ስያሜ የተገኘው። እንግዲህ እዚህ ጋር እንግዲህ የወንቅ ወንዝ ድልድይ ነው። ለመስኖ የሚሆን ውሃ እንደምታዩት ተጠልፎ ወደዛ ሄዷል። ይሄ የወላለቀ ድልድይ መስመሩ በጣም አደገኛና የማይታይ ስለሆነ መኪኖች ብዙ ጊዜ አደጋ ይደርስባቸዋል። ወላልቋል። ግን ድልድዩ ስሙ በኢጣሊያ ሰዓት የተሰራ ስለሆነ የፈረንጁ ጉንቶ በመባል ነው የሚታወቀው ስሙ። እንግዲህ ወንቃ የምትባለዋ አካባቢ ደርሰናል። ልምልም ያለች ናት። አታክልት አለ። የመስኖ ስለሚጠቀሙ በራቸው ሁሉ ልምልም ያለ ነው። እንግዲህ ከባጃጅ ወርጄ በእግሬ ወክ እያደረግኩኝ ወደ ምንፈልገው ቦታ እየሄድን ነው። ይዣችሁ እየሄድኩ ነው። እንግዲህ ወክ እያደረግኩኝ አስፓልቱ ዋናው አስፓልት ነው። ይሄ ወደ ባህር ዳር መስመር ያለው አስፓልት ነው። አሁን እሱን ዋናውን አስፓልት ለቀን ወደ ምንፈልገው ቦታ ገባ እያልን ነው። እንግዲህ እየደረስን ነው። አሁን ወደ ምንፈልገው ቦታ ደርሰናል። ወንቃ ጊዮርጊስ ነው የሚባለው። ይሄ የስም ስያሜ ወንቃ የሚለው ስያሜ በኢጣሊያ ጦርነት ሰዓት ጊዮርጊስ ጽላት አብሮ ዘምቶ ስለነበረ ድል አድርገው ሲመለሱ ወቃ ድል አደረገ በሚል ወቃ ጊዮርጊስ የሚል ስያሜ ተሰጥቶት አሁን ቀስ በቀስ እየቆየ ሲሄድ ወንቃ ጊዮርጊስ የሚል ስያሜ አግኝቷል ማለት ነው። እንግዲህ ሰማዕቱ ፈጣኑ ቅዱስ ጊዮርጊስ በያላችሁበት ዋስ ጠበቃ የሆናችሁ ዘንድ ይሄንን ጅምር የገነተ ጽጌ ወንቃ ቅዱስ ጊዮርጊስ አዲስ እየተገነባ ያለ ቤተክርስቲያን ማገዝ መርዳት የምትፈልጉ ሁሉ በሀገር ውስጥም ሆነ ከሀገር ውጭ ያላችሁ በሙሉ ኦርቶዶክሳውያን የበረከት ጥሪ ደርሷችኋል። ይህን የበረከት ጥሪ ተቀብላችሁ አካውንት ቁጥር እዚህ ጋር አስቀምጥላችኋለሁ። መርዳት ቅዱስ ጊዮርጊስ ቤተክርስቲያንን ማስገንባት ይህን በረከት መካፈል የምትፈልጉ ሁሉ በያላችሁበት ሁናችሁ በአካውንት ቁጥሩ ተጠቅማችሁ መርዳት ማገዝ እንድትችሉ የበረከቱም ተካፋይ እንድትሆኑ ብዬ ነው ይሄንን እንትን መስራት የፈለኩትኝ። ሁላችሁም በያላችሁበት ቅዱስ ጊዮርጊስ ፈጣኑ ጊዮርጊስ ከዚህ ከመጥፎ ከምናየውና ከምንሰማው ነገር ይሰውራችሁ እላለሁኝ። እንግዲህ አገልግሎት እየተሰጠበት ያለ ቤተክርስቲያን ያው የምታዩት ቤተክርስቲያን ነው። ሁላችሁንም ይጠብቃችሁ፣ ለበረከቱ ተሳታፊ ሁኑ እላችኋለሁኝ። አመሰግናለሁ። መልካም ዕለተ ሰንበት ይሁንላችሁ ሁላችሁ። ቅዱስ ጊዮርጊስ የኢትዮጵያ ፊት አውራሪ ነው። የኢትዮጵያ አበጋዝ ነው። በአድዋ ጦርነት ብቻ የተዋጋውን ነው የምታስቡ። ግን በዘርዓ ያዕቆብ ጊዜ እኮ በነጭ ፈረስ እየተመሰለ ከዘርዓ ያዕቆብ ሰራዊት በፊት እየተቀደመ ለኢትዮጵያ ሲዋጋ የነበር ቅዱስ ጊዮርጊስ ነው። የኢትዮጵያ ገበዘ ኢትዮጵያ ተብሎ የሚጠራው ቅዱስ ጊዮርጊስ ነው። እና አቡነ ሰላማ ከሳቴ ብርሃን የባረኩን የማንንም ሐዋርያ እነ ቅዱስ ማቴዎስ ኢትዮጵያ መጥተው ሰብከው ሲሄዱ ከመከበር በቀር የማንም ሐዋርያ በረከቱ እንጂ ደሙ ያልፈሰሰባት ሀገር ኢትዮጵያ ናት። ጊዮርጊስ ጊዮርጊስ ጊዮርጊስ